ፎረም 65 ወቅታዊ ጉዳዮችን ከብሔራዊ እርቅና መግባባት ጋር በማያያዝ ውይይት የሚያካሂድ የ65% መድረክ ነው። ሰላም አድማጮች፣ ከፎረም 65 ያየ አበበ ነኝ። የት ሄደሽ ነበር? አባ ተልኬያምባ እውነቱን አውጪ። በእውነት አባባ በእውነት ምነው ዘገየሽ? ቢዘኝ ጎልማሳው ቢዘኝ እንዴት ቢንቀኝ? መናቅ አይደለም መናቅ። ታዲያስ ምንድነው? ምንም አላውቅም ምንም። ተላፏል ነበር አሁን አባባ እኮ ምንድነው? ፍቅር እኮ ነው ምነው? ቅራኔ ምንድነው? ቅራኔ ለምን ይፈጠራል? እንዴት ይገለጻል? ቅራኔን ለመፍታት መነጋገር ጥቅሙ ምንድነው? በሚሉትና በሌሎች ከቅራኔ ጋር የተያያዙ ነጥቦች ላይ ለመወያየት እንግዳችን የቅራኔ አፈታት ባለሙያ ወይንም የኮንፍሊክት ሬዞሉሽን ኤክስፐርት ዶክተር ብርሃኑ መንግስቱ ናቸው። ዶክተር ብርሃኑ ለጊዜው አመሰግናለሁ። ሰላም ጤና ይስጥልኝ። እኔም ስለ ግብዣው አመሰግናለሁ። ቅራኔን ለመረዳት ይረዳ ዘንድ የፋንቱ ማንዶዮና የፀሐይ በቀለን የት ነበርሽ የተሰኘውን የሙዚቃ ድራማ በመጠቀም በዚህ በቃለ ምልልስ ወቅት እንደ ምሳሌና እንደ ማብራሪያ እየተጠቀምን ነው ውይይቱን የምናደርገው ከዶክተር ብርሃኑ ጋር። ይኸውልኝ ስሙልኝ አዳምጡኝ ጉዴን ዘመናዊዋ ልጄ ስድር ራሷን እኔ ላንዱ ድሬ ለወግ ሳስባት የመንገድ ጩልሌ ኤዮስታት ምን አባሽ የታባሽ ምን አባሽ ሆነሽ እንዲሁ በሜዳው ፍቅር ያዘሽ ሳውቀው ሳይሰማው ቤተ ዘመድሽ የመንገድ ጋላቢ ምነው ማግባትሽ? መልሽልኝ። በቅድሚያ የት ነበርሽ የሚለውን የሙዚቃ ድራማ ምን ያክል የማብራራት አቅም አለው? እንደገና ወንድሜ አንተም ተባባሪዎችም ለምታደርጉት ለወገኖቻችን ትምህርት ሁላችን ለመማር ለማስተማር ለመማማር ለሚደረገው ሚና በጣም አመሰግናለሁ። ይሄንን ቪዲዮ በደንብ ተመልክቼዋለሁ ደጋግሜ። በጣም ጊዜያዊ የሆነ ከባህል ከልዩ ልዩ አንጻሮች የሚነሱትን አለመግባባት የሚነሱትን ቅራኔዎች እንዴት ይፈቱ ለሚለው ትምህርታዊ አስተሳሰብ ሊወጣበት ይችላል ብዬ ነው ያየሁት። ቅራኔ በአጠቃላይ ለምንድነው የሚጀመረው ወይም ትሪገር የሚያደርገው ነገር? ቅራኔን የሚለኩሰው ነገር ምንድነው? በድራማውም ላይ አባት ለምን ተቆጡ የሚለውንም አያይዘው እስቲ ቅራኔ ለምን እንደሚፈጠርና ለምን እንደሚቀሰቀስ ሙያዊ ሐሳቦትን ያጋሩኝ። ቅራኔ የሚነሱባቸው ብዙ ምክንያቶች አሉ። ሁላችንም በተቻለ መጠን ችግሮችን በደና መልክ ለማየት እንኳን ብንሞክር በባህላችን፣ በጥቅማችን፣ በአስተሳሰባችን፣ በሁኔታችን የሚገቡ ነገሮች ሁሉ የችግር መነሻዎች ይሆናሉ። በተለይም በአሁኑ ዘመን ደግመን እንደምናየው በልዩነት የተመሰረቱ ችግሮች ቀስ በቀስ ስር እየሰደዱ ብዙ ፈተና በዓለም ተፈጥሯል። ከዚህ ላይ አባትየው ይህንን የመቆጣት ነገር ከመጀመራቸው በፊት እርግጠኛ ነኝ ልጃቸውን ያሳደጓት በዚያ በተለመደው በኢትዮጵያ ባህል በብዙዎች ቦታዎች እንደማውቀው ከሆነ በሙሉ ኢትዮጵያ ይሄ ነው ብዬ ልናገር ባልችልም በብዙዎቹ አውቃለሁና ወላጅ ልጅክን ለልጅ አጋባ ብሎ እንኳን አይጠይቅም። ሌላ ሰው ነው የሚልከው። ሌላ ሰው ልኮ ይቺ ልጅ ለዚህ ልጅ ይሄ ልጅ ለዚያች ልጅ ተብሎ በሌላ ሰዎች አማካይነት በሌላ ሰዎች አማላጅነት ነው ጋብቻ የሚጀመረው። አባትየው ይቺ ልጅ የጀመረችው ነገር ከሳቸው አነጋገር የት ነው ሄድሽ? የት ነበርሽ? የት ጠፋሽ? ሲሉ የጠፋችበትን የነበረችበትን ያውቁታል። ከሷ መስማት ነው የፈለጉ። ይሄ የልጅቱ የጀመረችው ነገር ግልጽ ስለሆነላቸው ለምንድን ነው ይሄን ያደረገች በማለት ጥያቄያቸውን አቅርበዋል። አቀራረቡ ግን በእንግሊዝኛው ኮንስትራክቲቭ እንደሚባለው በሆነ ሳይሆን ጠያቂ፣ መርማሪ፣
ተቆጭ በሆነ መልክ ነው ያቀረቡት። በአንድ በኩል ለመፍረድ ያስቸግራል ባህል ስለሆነ፣ ግን ለጥያቄያቸው መልሱን እያወቁት ከእርሷ መስማት በመፈለግ መልክ ነው ያቀረቡት እና አንዱ በዚህ ላይ ትልቁ ትምህርት ልንማረው የምንችለው እኔ እንደሚመስለኝ በተለይ ባህላዊ የሆኑ ነገሮች የተገደፉ የተደናቀፉ ሲመስል ትልቅ ቁጣ፣ ትልቅ ብስጭት በወለዱት ላይ ልጅ እንኳን ጨካኝ የሆነ አስተሳሰብ እንዲያስብ የሚያደርግ የተፈጥሮ ስሜት ኢሞሽን የሚለው ነው። መቼም ትርጉም አይደለም፣ ግን ከዚያ በላይ ልለው አልችልም እና የጀመሩት እሳቸው በቁጣ መልክ የሆነበት ባህላቸው፣ አስተሳሰባቸው፣ ልምዳቸው የተሰበረ መስሎ ስለተሰማቸው ይመስለኛል። የአባት ቅራኔ የገለጹበት መንገድ ዶክተር ብርሃኑ እርሶ አሁን እንዳሉት ቁጣ ነበረበት፣ የቁጣ ስሜት ነበረበት። ቁጣው የመነጨበት ምክንያቱ ምንድነው? ስነ ልቦናዊ የሆነው ምክንያቱ ምንድነው? አሁን ትንሽ ጠቅሰውታል። እስቲ እዛ ላይ ብዙ ነገሮች አሉ የተያዙ መንስኤ የሆኑ፣ ግን ከዚህ ሁሉ ከባዱ በተለይ በባህል፣ በጾታ፣ በወገናዊነት ኤትኒክ የሚባለው በወገናዊነት፣ በዘረኝነት፣ በብሔራዊነት አሜሪካ፣ ረሽያ እንደዚህ በመሳሰሉ በብዙ ቦታዎች መነሻው ሰፋ ያለ ነው። ብዙ ነገሮች አሉ። መኖሩ አይደለም ችግሩ። ይሄ መሆኑ ምክንያቱም የአእምሮ ጥናት ግብረገብ ሞራል ሳይኮሎጂ የሚባል የእሱ አይነቱ ጥናት ብዙ ነገሮች እንደሚያሳዩት ብዙውን ጊዜ ሰዎች ሁለት ነገሮች አሉባቸው ይላል። አንደኛው ራስን መውደድ ነው። ሁለተኛው ወገናዊ መሆን፣ በእንግሊዝኛ ሰልፊሽ ኤንድ ግሩፕሽ ተብሎ ይጠራል። ይህ አይነቱ ነገር በአንድ ሰው፣ በሁለት ሰው፣ በአንድ ሀገር፣ በሁለት ሀገር፣ በአንድ ጎሳ፣ በሌላ ጎሳ የሆነ ሳይሆን የሰብአዊ ተፈጥሮ ነገርነት አለው። ስለዚህ አሁን በዚህ ባየነው በሰማነው በሙዚቃው በኩል ስታየው ሁለት ሶስት ነገሮች መጉደፋት ይታያል። አንደኛው ቅድም እንደጀመርኩት ሰው ሲያገባ በተለይ ሴት ልጅ ራሷ ፈልጋ፣ ወንድ እንኳን እንዲያው አንዳንድ ጊዜ የጾታ አድሎ ስላለ በእኛ ሀገር በተለይ ወጣ ብሎ ሊያይ ይችላል። ሴት ልጅ አባቷ፣ እናቷ እንዳልኩት ቅድም እነሱ እንኳን አያጩላትም። ሌላ ሰው የሚያጭ ሌላ ሰው ተልኮ ነው የሚሆነው። ይህ አባት ይቺ ልጅ ያንን ባህል መደምሰሷን አይቷል። አንዱ ትልቅ ለቅራኔ መነሻ ነገር ባህል ነው። ሌላው ሃይማኖት ነው። ሃይማኖትና ባህል ደግሞ የተያዙ ናቸው። ልክ ግብረገብ ሞራልና አስተሳሰብ፣ አሰራር የተያዘ እንደሆነ ሃይማኖትና ባህል የተያዘ ነው በጣም እና እነዚህ ነገሮች ሁሉ መጉደፋቸውን አባትየው ተገንዝበዋል። ይህንን መገንዘባቸው ሰብአዊነት ነው እና ችግር የለው። አንድ ሰው ይሄን ያገር ነው፣ ይሄኛው አንተ ሀገር ነው፣ ይሄን የጥቅም ነው፣ ይሄኛው አንተ አይደለም፣ ይሄኛው የኔ አስተሳሰብ ነው፣ ይሄኛው የኔ አይዲዮሎጂ የሚባለው ነው፣ ይሄን የኔ ነው ያንተ አይደለም የሚለው ሁሉ ችግር አይደለም። ችግር የሚሆነው ያንን ነገር ለመነጋገር በሚታሰብበት ጊዜ እንዴት ተደርጎ ነው የሚቀርበው ነው። አቀራረቡ ነው ችግሩ። በቁጣ በዱላ እኔ አሸንፋለሁ፣ እኔ በላይ ነኝ በሚል ከሆነ ነገሩ ለጊዜው ረገብ ቢልም እየቆየ ስር እየያዘ ቅራኔ እየበዛ ቂምነት እየበዛ ቀኑን እየጠበቀ እየገነፈለ ነው የሚሄድ እና አባትየው በዚህ ነገር ቅር መሰኘታቸው ችግር አይደለም። ይሄ የተፈጥሮ ሕግ ነው። ግን ሰው የተፈጥሮ ሕግን ለመቋቋም መቻል አለበት፣ ለማሻሻል መቻል አለበት እና አባትየው ያደረጉት ነገር በሙሉ መጥፎ ነው ሳይሆን አባትየው ማዘናቸውን መግለጻቸው፣ ልጄ የሰው የምትጠፊው ምንድነው የሚሆነው? እስቲ ካንቺ ልስማው። ደግሞ በእውነተኝነት መቅረቡ ደግሞ እኔ የሰማኋቸው ነገሮችም አሉኝ፣ ግን ካንቺ ልስማው አይደለም ያሉት። በቁጣ ነው የቀረቡት እና ችግሮቹ መንስኤዎቹ ሳይሆኑ እነዚያን ለመፍታት አቀራረቡ የሚያመጣው ችግር ነው። ይሄን አሁን የምናየው ከፊታችን በሙዚቃ መልክ የቀረበውን ነገር ሊፈጥረው የቻለ በሌላ ቦታዎችም በሀገርም ደረጃ ሆነ በህዝብና በሌላ በመንግስት መካከልም ሆነ በቤተሰብ መካከል ሆነ ልዩነት መኖሩ የጥቅምም ያስተሳሰብም ያሰራርም በእውነት ችግር አይደለም። ግን ያን ልዩነት እንዴት አድርገን ነው የምናቀርበው? ልዩነቱ እንዳይካረል ዝምድናው ግን
ህይወታችን እንዲጠብቅ ምን ማድረግ አለብን ከሚለው ላይ ነው መተኮር ያለበት። የኢትዮጵያ ህዝብ 65% ባለፉት 25 ዓመታት ተወልዶ ያደገ ነው። ለዚህ አዲስና ተተኪ ትውልድ አገራዊ መግባባትን ማውረስ የጎልማሳው ትውልድ ኃላፊነት ነው። ለተተኪው ትውልድ መግባባትን እናውረስ። መልስልኝ ምንም አላውቅም አፍሽን ይዝጋው ለምን አባባ ለምን እኮ ምንድነው ፍቅር እኮ ነው ምነው እዚህ ላይ የስሜት በተለይ በጣም ኢንቴንስ የሆነ በጣም የጠጠሩ ስሜቶች በምን መልኩ ነው ቢስተናገዱ ጥሩ ነው ብለው የሚያስቡት? አንዳንድ ጊዜ በእኛ ህብረተሰብ ውስጥ ሰዎች ስሜታቸውን ሲገልጹ እንደ ጥሩ ነገር የማይታይበት ጊዜ አለ። ስሜት ቦታው የት ነው? በቅራኔ አፈታት ሂደት ውስጥ ሰዎች ስሜታቸውን ምን ያክል መግለጽ አለባቸው መግለጽ የለባቸው የሚለው ላይ ስሜትና አስተሳሰብ ይሄ ሪዝን የሚባለው ነገር እንዴት ነው ሚዛን ማድረግ ሚዛን የሚፈጠረው በሁለቱ መካከል በቅራኔ አገላለጽ ላይ ማለት ነው? በጣም ቆንጆ ጥያቄ። ረዘም ያለ ጊዜ ሆኖ በተለይ አንዳንድ ነገር እያሳየን ሰው የሚማረው በማየትም በመስማትም ስለሆነ እያሳየን የምንወያይበት ነገር ቢሆን ይሄ ጥያቄ አንድ 2 ሰዓት ወስዶ በጣም ያማረ ጥያቄ ነው። ስሜት የምንለው ነገር ኢሞሽን የሚለው ነገር ብዙ ጊዜ ትምህርት ሲሰጥ ሎጂክ ሪዝን የሚባሉት እነዚህ ስሜታዊ ያልሆኑ ነገሮች ከልብ የመነጩ ሳይሆን ከአእምሮ የመነጩ እየተባለ ብዙ ጊዜ ይነገራል። ይሄ በእውነት የ19ኛው ከ20ኛው ዓመት ወደ ኋላ የቀረ አስተሳሰብ ነው። አሁን የምናየው በአእምሮ ጥናት በሰው ጥናት እየተደረሰባቸው ያሉት የሚለው ሌላ ነገር ነው። በእውነት ከሆነ ስሜት ማንነት ነው። ሁሉ ሰው ስሜት ሊኖረው ይገባል። ኢሞሽን ከሌለው ሰብአዊነቱ ልክ አይደለም ማለት ነው። ችግሩ ኢሞሽን አለመኖሩ ነው እንጂ መኖሩ ጥሩ ነው። እንዲያውም ሳይንሱ የሚያሳየው እንዴት ነው? የትምህርት አያያዝ የሚያሳየው እንዴት ነው? ሁሉን ነገር የምናየው እኛ መጀመሪያ ስሜታዊ በሆነ መልክ ነው። ከኛ አንጻር ስለምናየው የምንገነዘበው ስሜታዊ በሆነ መልክ ነው። ከዚያ በኋላ ስሜታዊ የሆነውን ነገር ያየነውን እንዴት አድርገን ነው የምናቀርበው ችግር እንዳይፈጠር ይሄ ነገር። ምክንያቱም ስሜት ሲባል የሚሰጠው ትርጉም ግልፍተኛ፣ አኩራፊ እንዲህ ያለ ተብሎ ነው የሚተረጎመው። ይሄ ሁሉ ልክ አይደለም። ስሜት ማየት ስሜት ነው፣ መመልከት ስሜት ነው። ነገር ግን ያንን ነገር ወደ ሰላማዊ እንዲሆን እንዴት ነው የምናደርገው ሲባል ማጥናት ለሚፈልጉ አዳማጮች ኢሞሽናል ኢንተለጀንስ የሚባል አነጋገር አለ። ይህ ማለት በስሜት ያየኸውን በሌላውን በማይጎዳ አንተንም ሌላውንም ለሚጠቅም በኩል እንዴት አድርገህ ታቀርበዋለህ ብሎ የሚያስተምር ትምህርት ነው። ስሜት ግን እንዳመጣ መናገር፣ ስሜት እንዳመጣ አንድ ነገር ለማድረግ መሞከር፣ ስሜት ሳይመረመር ወደ ስራ ከዋለ ብዙ ችግሮች ሊፈጠር ይችላል እና አባትየው ወደ እንትኑ ብንሄድ ወደ ሙዚቃው አባትየው ባህላቸው ስለተደመሰሰ እሳቸው በሚገባቸው የነበረው ስነ ስርዓት ስለጎደለ ስሜታቸው ተነክቷል። ይሄ ሰብአዊ ነው። ቅድም እንዳልኩት ምንም የሚያሳዝንም የሚያጸጽትም የሚያስነውርም አይደለም። ጥያቄው ግን ያ ስሜት ሲመጣባቸው ያን ስሜታቸውን የገለጹት እንዴት ነው? ለማድረግ የፈለጉት እንዴት ነው? በአንድ በኩል ለማድረግ የፈለጉት ነገር ጥሩ ነው። ጥያቄ ሄዶ ነው የጠየቁት። ግን አጠያየቃቸው ቁጣ፣ አስፈራሪ ስለሆነ ልጅቱ ትልቅ ልጅ ስለነበረች ተቆጥታ እሷም ትታቸው ልትሄድ ትችል ነበር።
ጠብ የሚጀመረው ጠብ ስር እየወሰደ ወደ ሌላ ጭቅጭቅ የሚወስደው ከአቀራረብ ጉድለት የተነሳ ነው እና አጠቃላይ ስሜት የተፈጥሮ ህግ ነው። እንዲያውም እንዳልኩት አዲሱ ሳይንስ የሚያሳየው እኛ ሁሉን ነገር የምናየው መጀመሪያ በስሜት መልክ ነው። ከዚያ በኋላ በአእምሮ ለማንሰላሰል፣ ለማውጣት፣ ለማውረድ፣ ለመምረጥ መሞከር አለብን። ገንቢ የሆነ አቀራረብ አለ፣ አፍራሽ የሆነ አቀራረብ አለ እና እንዴት አድርገን ገንቢ በሆነ ለምሳሌ ወደ ሙዚቃው ብንወስደው ልጄ እንዳትቆጣብኝ፣ እንዳታዝንብኝ የእሷንም ስሜት የእሳቸውን ብቻ ሳይሆን የእሷንም ስሜት ላለመጉዳት እንዴት አድርጌ ላቅርበው ቢሉ ኑሮ ማዘናቸው ባህሌን እጠብቃለሁ ማለት ሳይሆን ችግሩ አቀራረቡ መሆኑን መገንዘብ አለበት። ሰዎች አማክሩኝ ይችን ሰው ምክር የማይገባት ሆናለች ብኩን ሰው ሆናለች ብኩን ሰው የአባቴ እናት ባህል ሁሉም ተረሳና ጋብቻ መንገድ ላይ ሆነ በጎዳና ሆነ በጎዳና ሙሽሪት ሙሽራው ሁለቱም ሳቁ ነበረ ጋብቻ እንታጣየቱ አሁን ኤቢሲዲን ስልጣኔ ተምራ ዛሬ ትታያለች ልጄ ራሷን ግራ ሌላው በዚህ በየት ነበርሽ የሙዚቃ ድራማ ላይ ዶክተር ብርሃኑ ያስተዋልነው ነገር በሁለቱ በአባትና በልጅ መካከል ያለው ልዩነት ነው። በተለይ የእድሜ ልዩነት አለ፣ የትውልድ ልዩነት አለ፣ እንዲሁም ደግሞ ቅድም የሚያነሱት የባህል ልዩነትም አለና የተቃረኑት አካላት የግንዛቤ ደረጃቸው በቅራኔው ላይ ምን አይነት ተጽዕኖ አለው? ቅራኔውን ያባብሰዋል፣ ያሳንሰዋል፣ ያሰፋዋል፣ ያጠባዋል የሚለው ላይ እስቲ የቅራኔው አካላት ዴሞግራፊካቸው፣ የግንዛቤ አቅማቸው፣ የመደብም ጭምር የኢኮኖሚክ ክላስም ጭምር እነዚህ ነገሮች ምን አይነት ተጽዕኖ ነው ያላቸው በቅራኔ ላይ? ሁሉም የዘረዘርካቸው የእድሜም፣ የትውልድም፣ የመደብም፣ የአስተያየትም በአንድ ትውልድም ሆኖ ብዙ ጊዜ የአስተሳሰብ፣ የአይዲዮሎጂ፣ የአመለካከት ልዩነቶች አሉ። ሁሉም ልዩነቶች በአንድ ትውልድ ውስጥም ሁለት አይነት አስተሳሰቦች ሊኖሩ ይችላሉ። አንዱ የድሮውን ያጠብቃል፣ ኮንሰርቫቲቭ የሚባለው ነው። ሌላው የሚመጣውን አዲሱን ለመገንባት አዲስ ነገር ለመፍጠር ይጥራል። እነዚህ የመሳሰሉት ለውጦች ብዙ ጊዜ ቅራኔን ይፈጥራሉ። ለምሳሌ ወደ ኢትዮጵያ ብንወስደው በኢትዮጵያ እንደምታውቀው በዚህ ባለፉት 50 ወደ 50 የሚሆኑ ሊሆን ነው አሁን አመታት ብዙ ለውጦች ነበሩ። ለውጥ ሲባል እንግዲህ አንድ አይደለም፣ ሁለት አይነት ለውጥ አለ። አንዳንዱ ለውጥ ጠጋኝ ለውጥ ነው። ብዙ ጭቅጭቆች ላይፈጥር ይችላል። ጠጋኙ ለውጥ ግን ስር ነቀል የሆነ የነበረውን ነገር የሚጠይቅ፣ የነበረውን ነገር የሚያፈርስ፣ የነበረውን ነገር የሚያቋሽሽ፣ የነበረውን ነገር እንዳልነበረ ለማድረግ የሚሞክር አይነት ለውጥ
ብዙ ችግሮች ይፈጥራል እና በኢትዮጵያ ብዙ መጀመሪያ በንጉስ የምትተዳደር ሀገር በቤተ ክርስቲያንና በእስልምና የኖረች ሀገር ከዚያ በኋላ በደርጉ ጀምሮ ያስተሳሰብ የአመለካከት የአሰራር ለውጦች ጀምረው እስካሁን እየቀጠሉ ናቸው። ይህ አይነቱ ለውጥ ነው እንግዲህ በዚያም በአባትና በልጅ መልክ የምናየው። ይሄ ልጅቱ የምታደርገው ነገር ስር ነቀልነት ወይም ደግሞ ባህላዊን አፍራሽ ነገር ከአባትየው አንጻር ሲታይ ሆኖ ነው የቀረበው እና እነዚህ ነገሮች መሆናቸው አፍራሽ መሆናቸው መጠየቅም ያለበት ሆኖ ሳለ ደግሜ ልናገረው የምፈልገው ችግሩ ከአቀራረብ ላይ ነው። ለምሳሌ ብዙ ጊዜ ነገሮች እንዲህ ያሉት ሲመጡ አባትየው ከሳሽ ልጅቱ ተከሳሽ ሆኖ ሲቀርብ ችግራቸውን ልጅ በኔ ዘመን ልጅ የሚያገባው እንዲህ ነበር፣ ልጅ ወላጆቿ አጭተው ፈልገው እገሌ ይስማማታል ብለው የገሌ ተሰብ ጥሩ ነው ብለው ነበር የሚሆን። አሁን ግን አይደለም ያሉት፣ በክስ መልክ ነው የቀረቡት። እነዚህም የእድሜም የትውልድም የመደብም ልዩነታቸው ሳይሆን እነዚህ ነገሮች እንዴት ነው በህዝብ መካከል ውይይት ይሆኑ? ምክንያቱም ባለንበት ያለውን ባህል እንዲኖር እንዲቀጥል እንፈልጋለሁ የሚለው ኮንሰርቫቲቭ ማለት ነው። ደግሞ ለውጥ ራዲካል የሆነ በተለይ ስር ነቀል የሆነ ለውጥ ለማምጣት የሚፈልገውም ለማለት መብታቸው ነው። ዲሞክራሲ ማለት ይሄ ነው። ሁለቱም መብት አላቸው። ግን እኛ በዚህ በምናስተምረው ትምህርት በኮንፍሊክት አናሊሲስ፣ በኮንፍሊክት ሪዞሉሽን፣ በፒስ ሜኪንግ ሰላም በማድረግ የምናየው ምንድነው? እንደዚህ ያለው ነገር በክርክር በዲቤት እንግሊዝኛው ሳይሆን ዳያሎግ ሲባል ግን ዝም ብሎ እንደ ዲቤት ታንቲራ አይደለም። እንዲያውም እኔ ሳስተምር ምን ለተማሪዎች ነው ዳያሎግ ፊርለስ ፍርሃት የሌለበት ውይይት ነው የምለው። ፊርለስ ኮንቨርሴሽን። ለምንድነው ፊርለስ የሆነው? ፍርሃት የሌለበት መጨነቅ የሌለበት ስለ ችግሩ ነው እንጂ ስለኔ ወይም ስላንተ አይደለም የምናወራው። አንተ በኢኮኖሚክ መደብህ ከፍ ስላለ እኔ ድሃ ስለሆንኩ ክስ ሳይሆን ድህነት መኖሩን ድህነቱን ለማስረዳት መቻሉ ባህል መፍረስ የማይገባው መሆኑን ለማስረዳት ውይይት መደረግ ነው። ይህ አይነቱ ውይይት ከጥላቻ ይልቅ መጀመሪያ መግባባትን ያመጣል። ምክንያቱም የሁለቱም ሰዎች አቋም ግልጽ ይሆናል። የሁለቱም አቋም ግልጽ ከሆነ በኋላ የሚቀጥለው ጥያቄ ታዲያ እንዴት ነው ይሄንን ልንፈታው የምንችል? ብሪጅንግ እንለዋለን። ያንተና የኔን ችግር አንተ ባህሉ አይለወጥ ስትል አባቴ፣ እኔ ልጅህ ሴቷ ባህል ተለውጧል፣ እሷም የሳቸውን ችግር ብታስተውል እና ይሄንን እንዴት ልንፈታው እንችል ይመስልሃል ተብሎ ውይይት ቢሆን እነዚህ ሁሉ የችግር የግጭት መነሻ የሆኑት ነገሮች ሁሉ እንደ ትልቅ ክፋት፣ እንደ ትልቅ ኃጢአት፣ እንደ ትልቅ የማይስተካከል ነገር አርጎ ከማቅረብ ይልቅ የሚታረቁበትን መንገድ ቢፈለግ ብዙ ጊዜ 100% ይሄን ለማስታረቅ ይቻላል ተብሎ አይነገርም። ግን ብዙ ጊዜ ብዙዎቹ ችግሮች መፍትሄ ሊኖራቸው ይችላል። ማድመጥና መስማት ልዩነት አለው ወይ? ሰዎች መስማት ይችላሉ፣ የተለያየ አመለካከት መስማት ይችላሉ። ግን ማዳመጥ ሲባል ምን ማለት ነው? አንድ አባትና ልጅ ሲነጋገሩ በዚህ በሙዚቃ ድራማው ላይ ዶክተር ብርሃኑ ልጅቷ የአባቷን ስጋትም ተናግራለች። አንድ ቦታ ላይ ለኔ ማሰብህ ትላለች። ለኔም ማሰብህ እንደሆነ እኔ ለጥሩ ትዳር እንዲኖረኝ እንደምታስብ ያ ይገባኛል የምትለው ነገር አለ። እንደዛ አይነቱ ንግግር በጎ ፍቃድን ከመገንባት አንጻር ተደማጭነት ከማግኘት አንጻር ምን ያክል ጠቃሚ ነው? በመነጋገር ወቅት ለመደማመጥ አንዱ ሌላውን ለመገንዘብ
ምንድነው ማድረግ የሚያስፈልገውስ? እንግዲህ መነጋገር ብቻ ሳይሆን ቅድም እንዳሉትም ፍርሃት የሌለበት ንግግር ወይም ዳያሎግ እንዳሉት ያንን ለማድረግ አንዱ ለሌላው ምን ማድረግ ይችላል? ሰውን የመረዳት አይነት መደማመጥ ለማድረግ ምክንያቱም ብዙ ጊዜ ሰዎች ቅራኔው ስንገባ እኔ እንዲሁ በራሴም በኑሮዬም በትዳርም የተረዳሁት ነገር የራሳችንን ነጥብ ብቻ ለማስደመጥ ለማስተላለፍ ብለን ስንነጋገር መግባባት አይከሰትም። እንዲያውም ይበልጥ ሰዎች መከላከል ይሆናል የሚያደርጉት ወይም ለማጥቃት ይሆናል የሚዘጋጁትና መደማመጡ ላይ ምን አይነት መደማመጥ መኖር ያስፈልጋል ብለው ነው የሚያስቡት? እንደገና ቆንጆ ጥያቄ ሁለት ነው። መጀመሪያ ማዳመጥ እና መስማት አንድ አይደሉም። የሚጀምረው ግን መስማት ጥሩ ነው ማለት ነው። ግን ስንሰማ ግን ያንን የሰማነውን ነገር ለማስተዋል እንሞክራለን። እንዲያውም በዚሁ በኮንፍሊክት አናሊሲስ በምናስተምርበት ጊዜ መጀመሪያ የሚባለው ቢ ኩዊክ ቱ ሊስን፣ ለመስማት፣ ለማዳመጥ፣ ለማስተዋል ብንቸኩል የሰማነውን ያዳመጥነውን የገባንን መስማማት የለብንም። ግን ተቀባይነትን ነው በግድም ተቀበሉ ማለት የለብንም። ግን አፕሪሺየት ብናደርገው ማለት ይሄ ነገር ካንዳየው እንደገባኝ ይሄ ነገር እንዴት በጣም እውነትም አሳስቧል ማለት ነው ብለን ያንን ብንቀበል የተቀበልነውን ደግሞ ለማረጋገጥ እንደገባኝ እንዲህ ነው ያልከኝ አይደለም ብለን ብንጠይቅ ሰትየዋ ወይም ሰውየው ያንን ነገር ማስተዋላችን አይተው እንዲያረጋግጡልን መልስ ከመስጠታችን በፊት ብናደርግ በጣም የሚጠቅም ነገሮች ልናገኝ እንችላለን። ግን ቅድም እንዳልኩት ብዙ ጊዜ ነገሮች በሚቀርቡበት ጊዜ በክስ መልክ፣ በኮናኝነት መልክ፣ ገሳጭ በሆነ መልክ ስለሚቀርቡ ያኛው መናገር የጀመረው ሰው በእውነት ነገሩን ካሰበው ወጣ ይልበትና እንዲያውም አሁን ያቀድም የጀመርንበት ነገር ስሜት የሚለው ነገር ይገነፍላል። አሁን ያ ስሜት ሲገነፍል ያልታሰቡ አቅሉ ውስጥ ያልነበሩ ብዙ ነገሮች ይመጣሉ እና እንዳልኩት መሆን ያለበት ከክርክር ይልቅ ዳያሎግ የሚለውን ውይይት የሚለውን በደንብ ገብቶን በደንብ አስተውለን ብንይዘው ለብዙ ነገሮች መፍትሄ ሊሆን ይችላል። ለመለያየትም እንኳን በበጎ መለያየት የመሰለ ነገር የለም። አብሮ ለመኖርማ ምንም ጥያቄም የለው እና ፖይንቱ ምንድነው? ማዳመጥ መስማት በቂ አይደለም። ማዳመጥን ይጠይቃል። ማዳመጥ በቂ አይደለም። ለማስተዋል መሞከር ከእሷ አንፃር ይሄ ነገር ምን ይመስላል? እንዳልኩት መስማማት አይደለም። እኔ ምንስ አንድ ሰው እንዲህ ብለህ ሰድበኸኛል ግን ያልሰደብከው መሆንክን እርግጠኛ ከሆንክ ለሱ ይቅርታ ልትጠይቅ አትችልም፣ አይገባም። ግን ሰውየው ሰትየዋ የምትለውን መስማት ግን ከዚያ የተለየ እንደገባኝ እንዳስተዋልኩ ተብሎ ቢደረግ ለብዙ ችግሮች መፍትሄ ይሆናል። ያገን በኪወርድ ከዚህ ላይ ከክርክር ወደ ውይይት ለመሄድ መቻል። ግን ላጠነክረው የምፈልገው አንድ ነገር አለኝ። ውይይት ሊሳካ የሚችለው በሁለት ሰዎች መካከል ነው። አንድ ሰው በአንድ እጅ ሊያጨበጭብ አይችልም። ሰሚውም ተናጋሪውም መተባበር አለባቸው። ባለቤትህ የችግሩ መጀመሪያም መጨረሻም መፍትሄም አንተ ነህ ካለች ችግር ሊፈታ አይችልም። ግን የችግሩ ካንተ ለይተን ካንቺ ለይተን ይሄ ችግር አለ፣ ይሄ ችግር ይሄን አይነት ውይይት ይጠይቃል ተብሎ ጀማሪው በደንብ አድርጎ ሲያቀርብ የሚሰማው የሚያዳምጠው የሚያስተውለው ሰው ያንን ችግር ለመፍታት ጓድ መሆን አለበት እና እንዳልኩት በአንድ እጅ ሳይሆን የሚጨበጨበው በሁለት እጅ ነው። ሁለት እጅ ስለሚሆን ሁለት ነገሮች የመጡ በሁለት ሰዎች፣ በሁለት ፓርቲዎች፣ በሁለት ወገኖች መካከል ስለሆነ ያንን አይነት ውይይት ይጠይቃሉ ማለት ነው። መነጋገር አስፈላጊ መሆኑን አሁን በደንብ አንስተውታል። በአንድ እጅ ማጨብጨብ እንደማይቻል እንዳሉት አለመነጋገር ቅራኔ ላይ ምን አይነት ተጽዕኖ ይኖረዋል? ዶክተር ብርሃኑ አለመነጋገር እንግዲህ አንዳንድ ጊዜ ግጭት መፍትሄዎች ተብሎ በሚነገርበት ጊዜ አንዱ ከሚቀርቡት ነገሮች አንዱ አቮይዲንግ የሚለው ነው፣ መተው። ግን መተው ለጊዜው
መተው ለማሰብ ለማውጣት ለማውረድ ከሆነ መተው ጥሩ ነው። ነገር ግን ነገሩን ከስረ መሰረቱ ለመፍታት መሆን ቀርቶ ጊዜያዊ የሆነ እንኳን አሁን ጊዜያዊ ስል እንግዲህ በዚህ በኮንፍሊክት በግጭት መፍትሄ ኮንፍሊክት ማኔጅመንት ማለትና ኮንፍሊክት ሪዞሉሽን ማለት የተለያዩ ነገሮች ናቸው። ኮንፍሊክቱን አቮይድ ግጭቱን አንድ ሰው አቮይድ ሲያረግ ወይም ሲሸሽ ወይም ዝም ሲል ለጊዜው ጥሩ ነው፣ የኮንፍሊክት ማኔጅመንት ፓርት ነው ማለት ነው። ለዘላቂ ጊዜ ግን ይህ አይነቱ አቀራረብ ጎጂ ነው። ምክንያቱም ለምን ነገሮች እየተደመሩ እየበዙ አስተሳሰብ እየከረረ ከዚያ ደግሞ በተለይ የሚወሰደው እርምጃ እኔን ለመጉዳት ባይሆንም እንኳን እኔን ለመጉዳት ነው ብዬ ስለማስብ ምክንያቱም የሰው አስተሳሰብ እንደዚያ ነውና ነገሩ እየተከመረ ለመፍታት በጣም አስቸጋሪ ነው የሚሆነው እና ጊዜያዊ ዝም ማለት ጊዜያዊ መሸሽ ጊዜያዊ ማስወገድ ጊዜያዊ ምንም አይደለም። መፍትሄ የሚመጣው ግን ችግሩ መሰረቱ ምንድነው? የዚህ ችግር መንስኤው ምንድነው? የዚህ ችግር ያለበት ጊዜ ሁናቴ አሁን ምንድነው? ይሄ ችግርስ ሊፈታ የሚችለው ምን ምርጫዎች አሉ? ምክንያቱም ምርጫ አለ። ብዙ ጊዜ አንደኛው እንዲህ ሊሆን ይችላል፣ ሁለተኛው እንዲህ ሊሆን ይችላል፣ ሶስተኛው እንዲህ ሊሆን ይችላል። ግን ከነዚህ መካከል የሚሻለው የትኛው? በጥቅምም በኢኮኖሚም በህሊናም በእውነትነትም በብዙ ነገሮች ተገምግመው አይ የሚጠቅመው ይሄኛው መደረግም ያለበት ይሄ ነው ተብሎ ነገሩ ከስሩ መፈታት አለበት እንጂ አሁን ወደ ሙዚቃው ብንወስደው አባትየው ከሳሽ ሆኖ ሲመጡ ልጅቱም የመለሰችው አንዳንዱ ከሳሽ ነው። ለምን አንተ ስልጣኔ አይገባህም የሚል አለበት። ዘመናዊ ነገር አይገባህም የሚል አለበት። እሱ ራሱ ከኢትዮጵያ ባህል ጋር ሲታይ ግፍረት ነው፣ አባትን እንዲያውሎ መናገር። ይህ እንግዲህ መናገርም ነገር ሊያባብሰው ይችላል፣ ዝም ማለትም ነገር ሊያባብሰው ይችላል። የሚሻለው መጀመሪያ ራስን ያቀድም እንዳልኩት ኢሞሽናል ኢንተለጀንስ የሚባለው ነገር በአእምሮ ሂሳብ መስራት አይደለም። በአእምሮ ግንብ መገንባት አይደለም። ካልኩሌት ማድረግ አይደለም። ያ ምንድነው? ይሄ ነገር ብለው አሁን ጉዳት ሊያመጣ ይችላል፣ ለሌላ ቀን ነገ ባረገውስ፣ ነገ እኔም ነገሩን ትንሽ ቢበርድስ ብሎ ገምግሞ ግን ብዙ ጊዜ ሳይወስድ ነገሩን እንደገና አንስቶ ውይይት ባለበት ክርክር ባለበት ሳይሆን ለመፈታት መሞከር አለበት ማለት ነው። ሀሳብሽ አይከፋም? አሁን አባባ ካወቅሽ ቆይቷል? አመት ሆኖናል። ቆይታችኋል? አሁን አባባ ጠባዩ ደህና ነው? በጣም ሸጋ ነው። በጣም አስታውቂኛ። እሺ አባብዬ እሺ። እቤት ይምጣና እሺ አባብዬ እሺ። ሻይ ቡና በይው። አባትም ስሜታቸውን ገልጸዋል፣ ስጋታቸውን ገልጸዋል። ከሳቸው ባህል ወግና ልማድ ከሳቸው ትውልድ አንጻር ትዳርን በሚመለከት ያላቸውን ስሜት አስተሳሰብ ሁሉ ገልጸዋል። ልጅም ደግሞ የራሷን የመግለጽ እድል ነበራት፣ ስሜቷንም ገልጻለች። አባቷም ስጋት ገብቶኛል ብላለች እና ሁለቱም የመነጋገር እድል ማግኘታቸው ለመግባባት ወደ ስምምነት ለመድረስ ጠቃሚ እንደሆነ ነው የዚህ ሙዚቃ ላይ የሚያሳየው። ቅራኔ መፈታቱ ወይም ወደ መግባባትና ወደ ስምምነት መደረሱ የሚታወቀው እንዴት ነው? የሚለካው እንዴት ነው በእርሶ ሙያ? እሱ እንግዲህ እንደ ችግሩ ነው ማለት ነው። እንደ ችግሩ ነው። የዚህ ያሁነው ባየነው በሙዚቃው አባትየው መለስ አሉና ችግሩን ከልጅቱ አንጻር ለማየት ሞከሩ። እሷም እውነት ነው አባቴ ለኔ አስበህ ነው፣ ለኔ ተጠብተህ ነው፣ የኔን ችግር አይተህ ነው፣ እኔ ችግር እንዳይገጥመኝ ብለህ ነው።
ስለምትወደኝ ነው ስትል አሁን በአንድ ፔጅ እንደሚባለው በአንድ ላይ ሆኑ ማለት ነው። እሳቸውም የእሷን ችግር ሲያዩ እሷም የእሳቸውን ችግር ስታይ የአባቷን ችግር ስታይ በሌሎችም ነገሮች እንደዚሁ ናቸው። ብዙ ጊዜ የሚያሳዝነው ካለ እኔ በግል ቢዝነስ የጋራ የስራ የነበራቸው የተጣሉ ሰዎች በባልና በሚስትም በሌላ ደረጃዎችም ገብቼ እርዳታ ለማቅረብ በመሞክርበት ጊዜ ደግሞ የሚነገር አለ። ይሄንን አላምነውም፣ I don't trust him, I don't trust her የሚል ንግግር ይነገራል። በእውነት እምነት ጥሩ ነው፣ እምነት ጠቃሚ ነው። ግን እምነት ፕሪኮንዲሽን በቀዳሚነት አሳይ የሚል አነጋገር ጠቃሚ አይደለም። ምክንያቱም እምነት የሚመጣው ከሁለት ነገሮች ነው። መጀመሪያ ከመናገር፣ ሁለተኛው የተናገርነውን በስራ ላይ ከመዋል ነው። ስለዚህ በሙዚቃው እንኳን እንዳየነው አባትየው ልጁን ማን ነው ለመሆኑ መጀመሪያ ታስታውሳለህ፣ በሙዚቃው ዱርዬ ነው አልፏጅ ጎትቶ ወሰዳት እያሉ ነው ሲሳደቡ የነበር። ግን አሁን ልየው እስቲ አምጪውና ይተወታል እስቲ ሲሉ ይቅርታ ማድረጋቸው ግልጽ ነው ማለት በስራ ላይ ነው ያሉት። ይሄ ነው እምነትን የሚገነባው ነገር ወደ ስራ ላይ ሲውል ነው። እና ሰውየው መጣ በዚያ በዘፈኑ ላይ እርግጥ እኔም ቅር ብሎኛል። ጉልበታቸውን ሳይሆን አቅፎ ነው የሳማቸው። ጉልበታቸውን ቢስመው ወደ ባህል ይመልሰው ነበር። ግን አቅፎ ሳማቸው። እሳቸውም አይ ለምን ጉልበት አልሳምክም አላሉም፣ ተቀበሉ። ይሄን ያሳየው እኔ ትልቅ ትምህርት ወስጄበታለሁ ከሱ ላይ። እርቅ በሚደረግበት ጊዜ ሁሉ ነገር አንተ እንደፈለግከው እኔ እንደፈለግኩት ይሆናል ማለት አይደለም። በተለይ እርቁ ጥልቅ ሰዶ የነበረ ከሆነ የሆነውን ነገር በአንድ ጊዜ በዕለቱ ሁሉ ነገር ልናራግፈው አንችልም። ይቅር ማለት መርሳት ማለት አይደለም። ይቅር ማለት ለመበቀል፣ ለመቆጣት፣ ነገሩን ለመቀጠል አልፈልግም ወስኛለሁ ነው። ያ እምነት እንዲጀመር ያደርጋል። ያ እምነት ስር እየሰደደ ሲሄድ ያ ነገር የለያየው ነገር እየጠበበ እየጠፋ በቃ እየተደመሰሰ ይሄድና አዲስ ኑሮ፣ አዲስ አስተሳሰብ፣ አዲስ ግንኙነት ይጀመራል። ሶሻል ካፒታል ተብሎ የሚጠራው ነገር ሌላ ቀን አንድ ቀን በዚህም ለምንወያይ ጥሩ ይመስለኛል። እንዴት ነው ያ ነገር እኔና አንተን የሚያገናኘን? በሐሳባችን፣ በጥቅማችን፣ በአስተሳሰባችን፣ በአሰራራችን የሚያገናኙን ነገሮች እየበለጸጉ ይሄዳሉ። ይህ ማለት ሰው ጥናቶች እንደሚያሳዩት በተፈጥሮ በለውም በኢቮሉሽን በሚያምኑትም በኢቮሉሽን በለው ራስ ወዳድነት፣ ሰልፊሽነስ፣ ግሩፕሽነስ የሚሉት ነገሮች በጣም ሪል ችግሮች ናቸው። ጥልቅ የሆኑ ችግሮች ናቸው። በጎሳ፣ በዘር፣ በጾታ ያለው ልዩነቱ መሰረቱ ይሄ ነው። ይሄን ለማስወገድ የሚቻለው ግንኙነት ሲፈጠር ነው። ግንኙነት፣ የሐሳብ ግንኙነት፣ የአሰራር ግንኙነት፣ አናጺው ከአናጺው፣ መምህሩ ከመምህሩ፣ ፈላስፋው ከፈላስፋው የሚገናኝበት መንገዶች ሲፈጠሩ ነው። እና በአጠቃላይ በዚህ ትምህርት ላይ በዚህ ሙዚቃ ላይ እኔ ብዙ ያየሁት ጥቅም አለ። በዘር በትውልድ ያሉ ልዩነቶች በተለይ በአስተሳሰብ እንደ ኢትዮጵያ ያለ ሀገር መጀመሪያ ኢትዮጵያውያን ሳትሆኑ ዓለማውያን ኢንተርናሽናል ፓርት ኦፍ ዘ ኮሚኒስት ወርልድ ናችሁ ተብሎ ሃይማኖቱም ባህሉም ሁሉም ነገር እንዲናቅ የሚያደርግ አስተሳሰብ ገብቶ ነበር። ያን ህዝቡ የኔ ባህል ብሎ ተቀብሎ ለመኖር ሳይሞክር ሌላ ባህል መጣ። ሌላው ባህል በቃ አሁን አንተ መጀመሪያ አማራ ነህ፣ መጀመሪያ ኦሮሞ ነህ፣ መጀመሪያ ይሄ ነህ የሚል ደግሞ አስተሳሰብ ሌላ መጣ። ይሄ ሁሉ ለመኮራረፍ፣ ለመቀያየም፣ ለመለያየት መንደርደሪያ ይሆናል። ያን ቅድም ያልኩኝ I don't want to say basic, I don't want to say በቃ ዝቅ ያለ ልለው አልፈልግም። ይሄ selfish and groupish የሚለውን ነገር ዝቅ ያለ ነው ልል አልፈልግም፣ ግን ጠባብ የሆነ አስተሳሰብ ነው። ምክንያቱም ኢቭን የመጀመሪያውን ራስ መውደድ የሚለውን ነገር ብንወስድ ሰው አይላንድ አይደለም። አንድ ከውቅያኖስ ላይ ያለ መሬት አይደለም ይባላል። ደሴት አይደለም።
እግዚአብሔር ይስጥልኝ። ምክንያቱም ያንተ ደህንነት ላንተ የሆነው ነገር ትርጉም ሊኖረው የሚችል ሰላም ሊኖረው የሚችል እድገት ሊኖረው የሚችል ብልጽግና ሊኖረው የሚችል ከሌሎች ጋር ሲያያዝ እና ያንን የመሳሰሉ ጠባብ የሆነ ነገር ማደጊያ የለው ብዙ ማነቆ ይዘዋል። ውጥንቅጥ የሆነ ነገር ያንተዋል። ያ እንዳይሆን ግልጽ የሆነ እጅ ሰጥቶ እጅ መቀበል የሚችል አይነት አስተሳሰብ አቋም መኖር አለበት እና ይሄ ደግሞ ሊሆን የሚችል ነው። ፈቃደኝነቱ ካለ ብዙ ወገኖች አሉ ለማስተማርም ለመማርም የተዘጋጁ መተባበር፣ መደጋገፍ፣ የባህላዊ ለውጥ እንዴት ነው ሊመጣ የሚችለው? እንዴት አድርገን ነው የምናስተጋባው? ያለፈው ወይም የቀድሞ ባህል ፈርሰሃል ተብሎ ሳይሆን እንዴት ነው ለውጥ ሰላማዊ የሆነ ገንቢ የሆነ ፈርስት ኦርደር ያልኩ ቅድምና ሰከንድ ኦርደር ቼንጅ ለውጦች ስነ ስርዓት ባለው ገንቢ በሆነ መልክ እንዴት ነው የሚመጡ ተብሎ ብዙ ውይይት ሊደረግ ይገባል። ይሄ ገንቢ ነው። ለመጨረሻ ወደ እንትኑ በወስደው ወደ ቪዲዮ ወደ ሙዚቃው በወስደው በጣም ደስ የሚለው አባትየው ከተቀበሉ በኋላ ልጅቱ ወዳጇን ካቀረበች በኋላ እንግዲህ የሆነውን ማስታወስ አለብን። መጀመሪያ የእሳቸው መቀበል ነው የመጣው። እሳቸው ሲቀበሉ ነው ልጁ የመጣው። ይህ ማለት አንድ መሪ አንድ ሀሳብ ሲኖረው ሀሳቡን ተቀበሉ ብሎ ከማስገደድ ይልቅ መጀመሪያ ሀሳቡን ማስተዋወቅ፣ የሀሳቡን ጥቅም መግለጽ፣ ሀሳቡ ገንቢ መሆኑን ማሳየት፣ ይሄ የመሪነት ባህል መሆን አለበት። አባትየው እንዲማሩ ያደረገቻቸው ልጅቱ ይኸውልህ ባባ ይሄ ልጅ ይጠቅመኛል፣ እወደዋለሁ፣ ይወደኛል ብላ ከተረዱ፣ ካስተዋሉ፣ ከተገነዘቡ በኋላ ነው ሰውየውን ያስተዋወቀቻቸው። ግን እንደምታስታውሰው አንተ ትንሽ ልጅ ነበር። የኔ ትውልድ ነው ይሄን ጉዳይ ያመጣው። የደርጉ ያለውጥ ሲያመጣ በጭቆና ነው፣ በትዕዛዝ ነው። ያ መሰረት ሊይዝ አልቻለም። ከዚያ ትምህርት ተወስዶ አሁንም ያለው ለውጥ ያንን መልክ ሳይሆን ይሄኛውን አዲሱን መልክ መያዝ አለበት። ዘመዶቼ እንዲህ ብናደርገው ዋይት ፔፐር ሰለጠኑ። ለምሳሌ እዚህ ሀገር ራንድ ኮርፖሬሽን፣ ኮርኔጌ ፋውንዴሽን የሚባሉት ዋይት ፔፐር ዝም ብሎ ሀሳብ ዲቨሎፕ ብሎ ሀሳቡ ተወያይቶበት ህዝብ ሰምቶት ህዝብ አውቆት ያንን የተመረጡ ሰዎች ወደ ህግነት እንዲለውጡ ሲደረግ ጥሩ ነው። ይህ አይነቱ ባህል መጀመሪያ ማስተዋወቁ፣ መጀመሪያ ጥቅሙን ከጉዳቱ ለይቶ ማሳየቱ ኃላፊነት ነው። ለቅራኔዎች እንዳይመጡ ኮንፍሊክት ፕሪቨንሽን ይባላል። እሱ ራሱን የቻለ አንድ ትልቅ ትምህርት ነው። ቅራኔው እንዳይመጣ ቤተሰብ በቤቱ፣ መንደር በመንደሩ፣ ሀገር በሀገሩ፣ አባትና ልጅ በቤተሰቡ መወያየት አለበት ቅራኔ እንዳይመጣ። ምክንያቱም የመጀመሪያው የተሻለው አቀራረብ ቅራኔው እንዳይመጣ ማድረግ ነው። ያ ካልሆነ ግን ቅራኔው ከመጣ ቅራኔውን በክስ ሳይሆን በውይይት መልክ ቀርቦ በውይይት ከቀረበ በኋላ ጥቅሙን ከጉዳቱ ለይቶ አሳይቶ ከዚያ በኋላ ለውጡን ወይም ሙሽራውን ወይም እንግዳውን ወደ ቤተሰብ ማምጣት ምቹ ያደርገዋል ያስባሉ። በኢትዮጵያ ውስጥ ያለው በተለይ በፖለቲካዎችን ውስጥ ያለው ቅራኔ ተስፋ የለውም የሚል ስሜት ያላቸው ወገኖች አሉ። የኢትዮጵያ የፖለቲካ ቅራኔ ታይቶ የማይታወቅ ነው? በእርሶ ሙያ ዩኒክ ነው ወይንስ ሌሎችም ህብረተሰቦች ያለፉበት አይነት ቅራኔ ነው? በእውነት በኢትዮጵያ ያለው ቅራኔ በሌላ ሀገሮች ከሆነው ቅራኔ ያነሰ እንጂ የበለጠ አይደለም። በብዙ ሰዎች አገማመት መቼም ብዙ ጉዳቶች ደርሰዋል። ኢትዮጵያ አሁን ይሄ ነገር ተፈጽሟል ብለው ይላሉ። እውነታቸውን ነው። የሆኑ ችግሮች አሉ፣ ደግሞ ያልሆኑ ነገሮች አሉ፣ የሆኑ ደግሞ በጎ ነገሮች አሉ። ጥያቄው የኢትዮጵያ ያለው ችግር የማይፈታ ሆኖ ሳይሆን ችግሩን ለመፍታት የሚችሉት ሰዎች፣ መሪዎች ተገናኝተው መልካም ውይይት ባለማድረግ ብቻ ነው።
ማለት የኢትዮጵያ ያለውን ችግር ለመፍታት እኔ ለመስለኝ ይሄን በወረቀት ማሳፈር ያለው አብረውኝ የሚሰሩትን በሽምግልና ትምህርት የሚሰሩ ወንድሞቼ እህቶቼ የሚለውን ይደግፋሉ። የኢትዮጵያን ፎረም ፎር ኮንስትራክቲቭ ኢንጌጅመንት የሚለውን ማለት ነው። ዌብሳይት አለን፣ ወረቀታቸውን ከዚያ ላይ አለ። እኛም እንደምናስበው ከሆነ መጀመሪያ ሁለት ነገሮች ቢሆኑ በቅርቡ ነገሩ በሰላም ወደፊት መሄድ ይጀምራል እላለሁ። ግን ያልኩትን በደንብ እንዲገባ ለሰው እንዲገባው ፈልጋለሁ። ወደፊት ለመሄድ ይጀምራል ነው ያልኩት። ችግሮች በአንድ ቀን በአዋጅ አያልቁ። እንዲያውም ከሰብአዊ ጠባይ የምንማረው ነገር ካለ መፍትሄ ብለህ ያቀረብከው ነገር ራሱ ያልታሰበ ሌላ ችግር ይፈጥራል። ይሄንን አሁን ያለው መንግስት በኢትዮጵያ እርግጠኛ ነኝ የኢህአዴግ መንግስት ይገነዘበዋል። ይሄን ነገር ብናደርግ በኢትዮጵያ የብሔር ጭቆና አለ ይባላል። በኢትዮጵያ እንዲህ ያሉ ችግሮች አሉ፣ በኢትዮጵያ የባህል ጭቆና ይሆናል የሚለውን እንፈታለን የሚለው ሌላ አዲስ ችግር መፍጠሩን እርግጠኛ ነኝ መንግስት ይገነዘበዋል። በአማራጭ ኃይሎች በኩል ደግሞ ያድክ እንደሆነ አንተ የዚህ ቦታ ተወካይ ነህ ብለህ የሌላውን ቦታ ችግር የማታይ ከሆነ አንተ የኔ ፍልስፍና ይሄ ነው፣ የኔ አይዲዮሎጂ ይሄ ነው ብለህ የሌላውን ማታይ ከሆንክ ችግር መሆኑን በአሁኑ ጊዜ ያልተገነዘበ ሰው ይሄ ያለ አይመስለኝ። ስለዚህ እኔ እንደሚገባኝ ከሆነ መንግስትም ተቃዋሚ አማራጭ ኃይሎችም ተቃዋሚ ኦፖዚሽን የሚባሉትም የተቃዋሚ አይደለም አማራጭ ነው የምላቸው አማራጭ ኃይሎችም ሁለቱም የሚሰሩት ሆምወርክ አለ። ሆምወርኩ የቤት ስራው ምንድነው? መንግስት በመካከላቸው ውይይት አድርገው እነሱ ተሰብስበው ፕሮፌሽናል በሆነ ኮንፊደንሻሊቲ የሚጠብቅ እምነት ባለበት ነገሮች በማይወጡበት ኢምፓርሻል በሆነ በዚህ ነገር በሰለጠኑ ሰዎች ውይይት ተደርጎ እነሱ የሚወክሏቸውን ሰዎች ቢመርጡ አማራጭ ኃይሎቹ ደግሞ ለመወያየት በሚቀርቡበት ጊዜ አንደኛው ይሄን ሌላኛው ያን እየተናገሩ በመካከላቸው አፍራሽ መላሽ ገማሽ ከመሆናቸው ይልቅ በመካከላቸው ውይይት አድርገው የራሳቸውን ልዩነት አቻችለው ከመንግስት ጋር ውይይት ቢከፈት እኔ በቀላሉ ይሄ ነገር ወደፊት የሚሄድበትን መልካሙን ጉዞ ሊጀምር ይችላል። ኢትዮጵያ ያለው ችግር የማይታረቅ ሆኖ ሳይሆን ሊያደርጉት የሚችሉት መንግስትና አማራጭ ኃይሎች ተሰብስበው በጓዊ በሆነ የተገነባው ተገንብቷል፣ የፈረሰው ፈርሷል፣ ይሄኛውን የተገነባውን መገንቢያ የፈረሰውን ወደ ኋላ ትተን እንዴት አርግ መስዋዕት ነው ብለን እሱን ከፍለን ወደፊት እንዴት የሚለውን ጥያቄ ለትውልድ ምን እናቀርብ፣ ለትውልድ ምን እንስጥ፣ ለወገን ምን እናበርክት፣ እኔ ነገ ሳልፍ ምን ትችልሂድ በሚለው መልክ ቢቀር በእውነት ኢትዮጵያ ያለ ችግር እኔ የማይፈታ ሆኖ አይታየኝም። ከሌሎች አገሮች ያነሰ እንጂ የበለጠ ችግር ያለ አይመስለኝም። እምነት ያስፈልጋል። እምነት ግን ፕሪኮንዲሽን ሳይሆን ቀዳሚ ሳይሆን በስራ እንሰበሰባለን ሲባል መሰብሰብ፣ ሰው እናቀርባለን ሲባል ሰው ማቅረብ፣ የውይይቱን አጀንዳ እናጸድቃለን ሲባል የውይይቱን አጀንዳ ማቅረብ፣ ሚስጥር የሆኑትን ንግግሮች ሚስጥራዊ አድርጎ መያዝ። ይህ ማለት መደበቅ ማለት አይደለም። ነገሮች በሚስጥር የሚያዙበት ጊዜ አለ፣ በህዝብ ፊት የሚነገሩበት ጊዜ አለ። ጊዜያዊን ጠብቆ በውይይት መልክ ቢቀር የኢትዮጵያ ችግር ነገ ጧት በመልካም መንገድ ለመሄድ ጉዞውን እንደሚጀምር እኔ ትልቅ እምነት ነው ያለኝ። ዶክተር ብርሃኑ መንግስቱ የመግባባትን ገንቢ የኢትዮጵያውያን መድረክ ሊቀመንበርና እንዲሁም የቅራኔ አፈታት ባለሙያ፣ አመሰግናለሁ ለጊዜው። እግዚአብሔር ይስጥልኝ ስለግብዣው። እግዚአብሔር ይባርክህ። አስተያየት ወይም ጥያቄ ያለዎት ይደውሉልን። ከዩናይትድ ስቴትስ እና ካናዳ በስልክ ቁጥር 929 ፎረም 65 ያገኙናል። 929-367-8665 በስካይፕ በቫይበር በዋትስአፕ ላይ እንገኛለን። 1-929-367-8665 በፌስቡክ ይውደዱን፣ በትዊተር ይከተሉን፣ በዩቲዩብ ይመልከቱን። ፎረም 65 ለተተኪው ትውልድ መግባባትን እናውረስ።